ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። ለዚህ ዩቲዩብ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃዎችን ማግኘት ይችላሉ። በቅድሚያም ዋና ዋናዎችን በማስቀደም እንጀምር። በኢትዮጵያና በኤርትራ ድንበር ጦርነት በይፋ መደረጉ ተሰማ። እነሆ የተፈራው ደረሰም። በውጊያው የኤርትራ ጦር ከፍተኛ ጉዳት ማስተናገዱ የተነገረ ሲሆን በኢትዮጵያ በኩልም መጠነኛ ጉዳት መድረሱ ተመላክቷል። ይህ የተኩስ ልውውጥ እንዳይባባስና እንዳይቀጥል ተሰግቷል። ዝርዝሩ ተዘጋጅቷል። በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለበት ፋርስ ኤር ቄሽም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሉሽን 62 የጭነት አውሮፕላን ምጽዋ ኤርትራ ማረፉን ማሳየታቸው ተዘግቧል። ሆርን ሪቪው የተባለው ተቋም ባወጣው መረጃ ይህ እንቅስቃሴ በቴህራንና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር ነው። ኢራን የምጽዋ ወደብን ማግኘት በየመን ከሚገኙት ሁቲዎች በተጨማሪ በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላድል ይሰጣታል። ኢራን በኤርትራ በኩል በምታደርገው እንቅስቃሴ ላይ ኢትዮጵያ ግልጽ ቀይ መስመር ማስቀመጥና ዲፕሎማሲ ስራዎችን መስራት አለባት ተብለዋል። ኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ አቅርባለች። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ተንኮሳዎች ምክንያት እየሻከረ መምጣቱን የሱፕትኒክ ሚዲያ የአፍሪካ ባልደረባ ዘግቧል። በጸደቀ ደንብ መልስ እንደተሰጠው የተነገረውና በሚዲያዎች በይፋ የተዘገበው የትግራይ ኃይል ሰራዊት አባላት የመብት ጥያቄ እንደገና ገርሽቷል። ከአድግራት ከተማ ወደ ክልሉ ዋና ከተማ መቀለ እንዲሁም ወደ አድዋ የሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ኬንያ መንግስት ለፕሬዝዳንት ሙሴቬኒ ባህር ኃይል ፍላጎት መልስ ሰጠች። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የባህር በር እንደሚያስፈልጋቸው ገልጸው ኬንያ ልትሰጣቸው እንደሚገባ መጠየቃቸው ይታወሳል። ኬንያ ትላንት በሰጠችው ጋዜጣዊ መግለጫ ላይ በዚህ ጉዳይ ላይ መልስ ሰጥታለች። በዚህ ሁኔታዎች ምክንያት በኡጋንዳና በኬንያ መካከል አዲስ ውጥረት ነግሷል። የግብፁ ፕሬዝዳንት ለኬንያው አቻቸው ደውለው በኢትዮጵያ ላይ ስሞታ አቀረቡም። አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን አገራቸው እንደምትደግፍ ገልጸዋል። ከዚህ ጋር ያይዘውም ግብጽ በውሃ ፍላጎቷ ላይ ማናቸውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወም አስረድተዋል። እነዚህንና ሌሎች መረጃዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆየው። በቅድሚያ በቅርቡ የወጡ የሳተላይት ምስሎች የኢራን ማዕቀብ የተጣለበት ፋርስ ኤር ቄሽም 747 የተባለ አውሮፕላን የተጓዘበትን መስመር ተከትሎ አንድ የቤላሩስ ኢሉሽን 62 የጭነት አውሮፕላን ምጽዋ ኤርትራ ማረፉን ማሳየታቸው ተዘግቧል። ሆርን ሪቪው የተባለው ተቋም ባወጣው ትንታኔ መሰረት ይህ እንቅስቃሴ በቴህራንና በአስመራ መካከል በድሮን ቴክኖሎጂ ላይ ያተኮረ ወታደራዊ ትብብር እየተጠናከረ መሆኑን የሚያመላክት ሊሆን ይችላል ብለዋል። ትንታኔው እንደሚያሳየው ኢራን በቀይ ባህር በኩል ተጽዕኖዋን ለማስፋት እስራኤልን ለመገዳደርና የምዕራባውያንን የባህር ኃይል መኖርን ወይም መገኘትን ለመቃወም ትፈልጋለች። የምጽዋ ወደብን ማግኘት በየመን ከሚገኙት ሁቲዎች በተጨማሪ በአፍሪካ በኩል ቀይ ባህር ላይ ጠንካራ መደላድል ይሰጣታል። ይህ ክስተት ለኢትዮጵያ አጣብቅኝ ሁኔታን የሚፈጥር ነው። ምክንያቱም ኢራን ከአዲስ አበባ ጋር ዲፕሎማሲያዊ ወዳጅነት እያሳየች፣ በሌላ በኩል ደግሞ የኢትዮጵያ ዋነኛ ቀጠናዊ ተቀናቃኝ ከሆነችው አስመራ ጋር የመከላከያ ትብብሯን እያጠናከረች በመሆኗ ነው። የተራቀቁ የኢራን ድሮኖች፣ ሚሳኤል ቴክኖሎጂ ወይም የክትትል ስርዓቶች ወደ ኤርትራ ጦር ከገቡ በቀጠናው ያለውን የጸጥታ ሚዛን በቀጥታ ያዛባል ተብሏል። ይህም የአስመራን ስትራቴጂካዊ እምቢተኝነት በማበረታታት በኢትዮጵያ ሰሜናዊ ድንበር ላይ ቀጥተኛ ስጋት ይፈጥራል። ኢትዮጵያ በቀጠናዊ ትብብር የባህር በር መዳረሻ ለማግኘት በምትሰራበት ወቅት ኤርትራ የባህር ዳርቻዋን ለኢራን ወይም ማዕቀብ ለተጣለባቸው ወታደራዊ እንቅስቃሴዎች ማዕከል ካደረገች ዓለም አቀፍ ክትትልንና ወታደራዊነትን ትስባለች። ይህ ደግሞ የኢትዮጵያን የተረጋጋ የቀይ ባህር መዳረሻ ፍለጋ የበለጠ አስቸጋሪና በፖለቲካ ውድ ያደርገዋል።
ሌላው መላምት ጭነቱ ከቴሄራን ተነስቶ ምጽዋን እንደ መተላለፊያ በመጠቀም በሱዳን ላለው የጀነራል አልቡርሃን ጦር ኤስኤኤፍ የሚቀርብ ሊሆን ይችላል ተብሏል። ይህ ከተረጋገጠ ግጭቱን በኢትዮጵያ ሱዳን ድንበር አቅራቢያ የበለጠ ዓለም አቀፋዊ ያደርገዋል። የሱዳኑ ፈጣን ድጋፍ ኃይሎች አርኤስኤፍ መሪ ሐሙቲ ለኤስኤኤፍ ድጋፍ የሚያደርግ ማንኛውም መስመር ምጽዋን ጨምሮ ኢላማ እንደሚያደርግ ማስጠንቀቁ ይታወሳል። ተንታኞች ለኢትዮጵያ መፍትሄ ሲያቀርቡ በሰሜናዊ ድንበር የተቀናጀ የአየር መከላከያ ስርዓቶችን በተለይም የኤሌክትሮኒክ ጦርነትና ጄመሮችን ካውንተር ድሮን ቴክኖሎጂን ጨምሮ ማሰማራት ያስፈልጋል ብለዋል። ኢራን በኤርትራ በኩል በምታደርገው እንቅስቃሴ ላይ ግልጽ ቀይ መስመር ለማስቀመጥ ዲፕሎማሲያዊ ቻናሎችን መጠቀም፣ በጉዳዩ ላይ የተሰማሩ የኤርትራ አካላት ላይ ማዕቀብ እንዲጣል አሜሪካና የአውሮፓ ህብረት አሁን ያለውን በፋርስ ኤርቅሽም ላይ ያለውን ማዕቀብ እንዲያጠናክሩ ማስረጃ ማቅረብ ኢትዮጵያ እንዳለባት ተንታኞች ያነሳሉ። ይህ በእንዲህ እንዳለ ኤርትራ ላይ ጫና እንዲደረግ ኢትዮጵያ ጠየቀች። ኢትዮጵያ ዓለም አቀፉ ማህበረሰብ ኤርትራ ላይ ጫናዎችን እንዲያደርግ ጥሪ አቅርባለች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁነቶች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ላይ ነው። የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ተንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት ዲፕሎማት ገልጸዋል ሲል ሱፕትኒክ አፍሪካ ባልደረባ ዘግቧል። በተለይ ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት የኢትዮጵያን ሰላም ለማደፍረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጨምሮ አይነት ብዙ ተንኮሳዎች እያደረገና የውጭ አካላት ወኪል ሆኖ ያገለገለ ይገኛል ብለዋል። በአገራቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎችም ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችልም አብራርተዋል። በሌላ በኩል ከአድግራት ከተማ ወደ ክልሉ ዋና ከተማ መቀለ እንዲሁም ወደ አድዋ የሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደ ተቃውሞ ምክንያት ተዘግተው መዋላቸውን የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ይህ የመንገድ መዝጋት በክልሉ ምስራቃዊ ዞን አድግራትና በማዕከላዊ ዞን አድዋ እንዲሁም ከዋና ከተማዋ መቀለ ጋር ያለውን የትራንስፖርት የንግድና የህዝብ እንቅስቃሴ በእጅጉ እንዳስተጓጎለ ተገልጿል። ድምጻችን ይሰማ፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ ሰላማዊ ሰልፈኞች መፈክር አሰምተዋል። በጸደቀ ደንብ መልስ እንደተሰጠው የተነገረውና በሚዲያዎች በይፋ የተዘገበው የትግራይ ኃይል አባላት የመብት ጥያቄ እንደገና ገርሽቷል። ትላንት ሐሙስ ህዳር 4 ቀን 2018 ዓመተ ምህረት የሰራዊት አባላቱ በአድግራት ከተማ ዋና መንገዶች ባካሄዱት ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምጻችንን ሰምተው መልስ መስጠት ሲገባቸው ተደብቀውብናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምጻችን ይሰማም፣ ጥያቄዎቻችንን የማይመልስ አይመራንም የሚሉና ሌሎች መፈክሮችን አሰምተዋል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፈኞቹ ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በሀገር ሽማግሌዎችና በከተማው አስተዳደሮች ቢለመኑም የሚመለከተውን አመራር ሳያገኙ እንደማይከፍቱ በመንገር እስከ ትላንት ማታ ድረስ ፈቃደኞች ሳይሆኑ ቀርተዋል። ከጥቅምት 3 እስከ 7 2018 ዓመተ ምህረት ለተከታታይ 5 ቀናት ዋና የመኪና መንገድ በመዝጋት የተካሄደ የትግራይ ኃይል አባላት ሰልፍና ተቃውሞን ተከትሎ የትግራይ ጊዜያዊ አስተዳደር የክልሉ የጸጥታ ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ እንደሆነ ሚዲያዎች ዘግበው ነበረም። የጸደቀው የትግራይ ኃይል አባላት ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይት ሲካሄድበት የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገርሽቷል። ይህ በእንዲህ እንዳለ በኢትዮጵያና በኤርትራ ድንበር በባድሜ የተኩስ ልውውጥ መደረጉ ተሰማም። በኢትዮ ኤርትራ ድንበር ባድሜ በትላንትናው ዕለት ከባድ የተኩስ ልውውጥ መደረጉ ተሰምቷል። የተኩስ ልውውጡ በሻዕቢያና ህወሓት ወታደሮች መካከል እንደነበረ የአንድ አፍታ ሚዲያ ምንጮች ተናግረዋል።
እንደ ምንጮች ገለጻ ከሆነ ተኩሱ የተካሄደው በትላንትናው ዕለት ሲሆን ሰዓታትን የፈጀ ነበረ ተብሏል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምደው በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብር የወዳጄ ወዳጅ ጠላት ነው በሚል ብሂል የተመሰረተ ሲሆን ካሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመራ ያደረጋቸውን በሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሓት ከራሱ ፍቃድ ውጪ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗል። ምንጮች እንደሚሉት በዚህ ተኩስ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በሻዕቢያ በኩል መጠነኛ የሚባል ጉዳት ደርሷል ተብሏል። በሌላ በኩል የኬንያ መንግስት ለፕሬዝዳንት ሙሴቬኒ ባህር ኃይል ፍላጎት መልስ ሰጠች። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የባህር በር እንደሚያስፈልጋቸው መግለጻቸው ይታወሳል። ለሀገራቸው ሬዲዮ በሰጡት መግለጫም ኡጋንዳ የባህር በር የሌላት ቢሆንም ባህር ኃይል ማቋቋም ግን ትፈልጋለች ያሉ ሲሆን ለዚህም ህንድ ውቅያኖስ ላይ ማነጣጠራቸውን ገልጸው ነበርም። በህንድ ውቅያኖስ ላይ ባህር ኃይል የማቋቋም መብት እንዳላቸው ያስታወቁት ሙሴቬኒ ውቅያኖሱ የእኔም ነው የሚል ሐሳብ መሰንዘራቸው ይታወሳል። ይህንን ተከትሎ ልጃቸው የሆኑት ጀነራል ኬንያ ላይ ወታደራዊ ኃይል ተጠቅመው ህንድ ውቅያኖስ ወደ ኡጋንዳ መጠቅለል እንደሚችሉ የሚገልጽ ሐሳብ በማህበራዊ ሚዲያ ላይ ጽፈው ነበርም። እነዚህ ሁኔታዎች በኡጋንዳና በኬንያ መካከል አዲስ ውጥረት ይፈጥራል የሚል ስጋት በብዙዎች ዘንድ ማሳደሩም ይታወቃል። የኬንያ የውጭ ጉዳይ ሚኒስትር ኪሪር ሲንግ ትላንት በሰጡት ጋዜጣዊ መግለጫ ላይ ስለዚህ ጉዳይ ተጠይቀዋል። ሲመልሱም ውቅያኖሳችንን በተመለከተ ፕሬዝዳንት ሙሴቬኒ በተናገሩት ላይ ብዙም አስተያየት መስጠት አልፈልግም፣ ነገር ግን በእኛ ክልል ውስጥ ከሚገኙ የተፈጥሮ ሀብቶቻችን ላይ ያለንን መብትና በኡጋንዳ ክልል ውስጥ ያሉትን የተፈጥሮ ሀብቶች ላይ ያለውን መብት በተመለከተ ጥሩ ግንዛቤ እንዳለው አምናለሁ ብለዋል። ጨምሮም በዊሊያም ሩቶ የሚመራው መንግስት በምስራቅ አፍሪካ ማህበረሰብ ውስጥ ባሉ ሀገራት ሰላምና መረጋጋት እንዲፈጠር የሚያስችል የውጭ ጉዳይ ፖሊሲ እንዳለው አስታውቀዋል። ይህ በእንዲህ እንዳለ በኡጋንዳ ከፍተኛ ወታደራዊ አመራሮች የተመራ ቡድን ትላንት ኬንያ ገብቷል። በሜጀር ጀነራል ፍራንሲስ ታክሮዋ የተመራው ይህ ቡድን ከኬንያ ወታደራዊ ኃላፊዎች ጋር በመሆን በናይሮቢ የሚገኙ የተለያዩ መሰረተ ልማቶችን ሲጎበኙ መዋሉን ከስፍራው የተሰራጩ ዘገባዎች አስረድተዋል። በሌላ በኩል የግብፁ ፕሬዝዳንት ለኬንያ አቻቸው ደውለው በኢትዮጵያ ላይ ስሞታ አቅርበዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸውን ኢጂፕት ቱዴይ ዘግቧል። እንደ ዘገባው አልሲሲ በዚህ ወቅት በአባይ ተፋሰስ ሀገራት ውስጥ የሚደረጉ የልማት ጥረቶችንና ፕሮጀክቶችን ሀገራቸው እንደምትደግፍ ገልጸዋል። ከዚህ ጋር አያይዘውም ግብፅ በውሃ ፍላጎቷ ላይ ማናቸውንም ጉዳት እንዲደርስ የማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችውን የተናጠል እርምጃ እንደምትቃወም አስረድተዋል። ፕሬዝዳንት ዊሊያም ሩቶ በበኩላቸው ሀገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህም የማንኛውም ሀገር ጥቅም እንዳይጎዳ ማረጋገጫ እንደሚሰጥ አስታውቀዋል። ግብፅ በኬንያ ውስጥ በተለያዩ የልማት ዘርፎች ላይ እያደረገች ላለው ድጋፍ አድናቆት እንዳላት መናገራቸውን ዘገባው አስረድተዋል። ይህ በእንዲህ እንዳለ ኢትዮጵያ በ5 ቢሊዮን ዶላር ያስገነባችውን የህዳሴ ግድብ በምታስመርቅበት ወቅት በክብር እንግዳነት የተገኙት ፕሬዝዳንት ዊሊያም ሩቶ መሆናቸው ይታወሳል።